guys, now we are in Alberta Museum. What's up YouTube? እንደምን አላችሁ? ዛሬ የምንሄደው አልበርታ አቪዬሽን ሙዚየም ነው። እዛ አቪዬሽን ሙዚየም እንሄድና እናያለን ያን ቦታ። ሶ እንሂድ ወደዛ። መጀመሪያ ቡናችንን እንይዛለን። መጀመሪያ አሁን ቡናችንን ይዘናል። ቀጥታ ወደ ኤድመንተን አቪዬሽን እንሄዳለን። Let's go. በለው መስታንግ ጋር ይውላችሁ። አረ በለው ይሄ 19ኞቹ ምናምን ማለት ነው። አይሰመር ማያሳያችሁ ነገር የለም። ሳሳሁለት ወይ መተቻው ነበር የሰው መኪና ቢላተ የሰው መኪና ውስጥ ገብቼ ነበር። በስማ So guys, now we are in Alberta Museum. ደርሰናል ነው የምላችሁ። አልበርታ አቪዬሽን ሙዚየም ታያችኋል። አጀት ታያችኋል። ሶ መግቢያን ፈልገና እንገባለን። ቆፋፍሮታል። በስማ ያፕታ ከመግቢያ አለ። ፕላስ ሶ ጋይስ ናው እኛ ፋይናሊ እንዴት ነው? What the fuck? ፋስ አለ ግን በጣም ይሞቁ። አሁን አልበርታ አቪዬሽን ሙዚየም ውስጥ ደርሰናል። ሶ ውስጥ እንገባለን እናያለን። ከዛ በሞ እናያለን ነው የምላችሁ። እናንተ ብቻ ዩቲዩባችንን ሰብስክራይብ በማድረግ የኛ ቤተሰብ ሁኑ። የኔ የክሩ የሙሉ ፋሚሊ ሆኑ። ከዛ በኋላ አሪፍ ቦታዎችን አብረን እንሄዳለን፣ ካምፕ እናደርጋለን። ይሄ ሁሉ ነገር አብረን ነው እና የምናደርገው ጋይስ። ሄሎ ኦኬ ሃይ just to see what outside. Any possible discount students in your military? No. Okay, thank you very much. So guys, I know much. ታያችኋል እንዳለው መንካት አይቻልም። ይሄ ማፑ ነው። ቪዚተር ማፕ ይላል። ከዛ አሉት እዚህ ላይ ፕሌኖች መንካት አይቻልም። ከዛ ይሄኛው እዚህ ጋር የተጻፈው ነገር አለ። እዚህ ጋር ኬርነዌል Alf Wundt was an early member of Edmonton in the North Alberta Aero Club, which was so successful after 1927 founded that replied grows more. ሙዚየሙ ይሄን ይመስላል። በጣም ትላልቅ ሙዚየም አሉት። እንደነገርኳችሁ በሁለተኛው የዓለም ጦርነት ላይ የተሳተፉ እንትኖችን ነው ሰብስበው ያስቀመጡት አውሮፕላኖችን። ላይክ ይሁት እዚህ ጋር you see ይሄ ኢንጂኑ ነው። ሶ በገርማችሁ ሮልስ ሮይስ ነው እንትኑ እንደምታዩት። ሮልስ ሮይስ ነው። እዛ ጋር ቦምቦቹ አሉ ምናምን ነገር እዛ ጋር እንደምታዩት ታይታ ቦምቦቹ ነው ያያችኋቸው። Like they are huge. እዛ ጋር እንደምታዩት እንትን እያደረገ ነው።
ቦምቦችን የሚጭን ሰው ነው። እዛ ጋር ፓይለቱ አለ ባይዞ ኢንጂኑ ሮልስ ሮይስ ነው እንደምታዩት። ሮልስ ሮይስ ያው ሮልስ ሮይስ የኢንጂኖችን የአውሮፕላን ጀቶችን ኢንጂኖችን በመስራት ይታወቃል። እና እዚህ ጋር ደግሞ ሬዲዮ አለ ታያቸዋል። እዚህ ጋር አይ ቲንክ ኮፓይለቱ ነው። እዛ ጋር አንደኛው ፓይለት አለ፣ እዚህ ጋር ሁለተኛው ፓይለት አለ። ጂሰስ ኢዝ ሂውጅ በጣም። እና እዚህ ከታች ደግሞ ሬዲዮ አለ እንደምታዩት። እዚህ ጋር ሬዲዮ አለ። በጣም የሚገርም እንትን ያለው። እዚህ ጋር ደግሞ እንትኖቹ ነው ያሉት welfare hope May 1896 up to 1952 and early aviation in Edmonton የመጀመሪያዎቹ አርባዎች ናቸው መሰለኝ። ሳይንስ ጋር ዋንጫ አለ ያገኙት እንዳለ እዚህ ጋር ትሮፊዎቹ ናቸው፣ ሜዳሊያዎቹ አሉ ምናምን ነገር። ዩሲ ይሄ ቦምብ ነው። ናምባር የተለያዩ ነገሮች አሉ። ይሄኛው አውሮፕላኖች ይሄ ደግሞ እንደ ክላስተር ቦምብ አይነት በአንድ ብዙ የሚፈነዳው አይነት ቦምብ የሚመስለው አያችሁት? እዚህ ጋር ሴት ቴክኒሽያኖች ናቸው ያሉት። እዩት። እዚህ ጋር ጋዝ ኦይል ምናምን የሚያደርጉበት ነው። ዲዩሪንግ ኦን ዘ ፋይር አያችሁት? ዲዩሪንግ ኦን ዘ ፋይር ኢን 1933 the air military of UK was looking for a new aircraft to replace their flight of flying boats for coastal maintenance ምናምን ብሎ ጽፎበታል እዚህ ላይ። the first flight እና እዚህ ጋር ደግሞ first flight አለ። እዚህ ጋር ደግሞ first flight አለ። first flight 1935 እና እስከዛ ክሩዝ 3-4 ሰው ነው የምትችለው ይሄ መርከብ ላይ የሚተኩስ አለ፣ አብራሪ አለ፣ ቦምብ ጣዩ አለ ምናምን። ከዛ ግሮስ ዌይት ኦ ማይ ጋሽ 3692 ኪሎ ግራም ወይንም 8000 ኤልቢ ነው የምትመስለው። ኤምፒቲ ዌይት ደግሞ ምንም ቦምብ ሳይጫንበት ወደ 2438 ኬጂ ነው የምትመስለው፣ ወይም በኤልቢ ደግሞ ወደ 5375። እንደነገሩ ሴቶች ናቸው እዚህ መርከብ ላይ ደግሞ ያሉት ቴክኒሻኖቹ። ይሄ ኢንጂኑ ፓርቲ እዛ ጋር ደግሞ ሄሊኮፕተር አለ፣ ቾፐር ሄሊኮፕተር አለ። የዚችኛዋ ብዙ ፊልሞች ላይ ካያችሁ እችኛዋ እንትን አለች እና የሰሌዳ ቁጥሯ ደግሞ 30/93 አሜን። እዛ ጋር ፓይለቱ አለ እንደምታዩት፣ ፓይለቱ አለ። ያው ፓይለቱ አለ። እዚህ ጋር ደግሞ ሴት ኮፓይለቱ ኦሪጂናል ፓይለቱ አለች። ይሄ ደግሞ የሚጭነው አንድ ሰው ነው። ሁለት ሰው ነው አጠቃላይ የሚችለው። አንደኛው ክሩ ነው፣ አንደኛው ደግሞ ፓሴንጀር። ሃይ ኦኬ። ፖሊስ ይላል። እስቲ እዛ ጋር ምንድን ነው የጻፉለት ነው ሞዴል ኢንትሮዳክሽን እዚህ ጋር ይታያችኋል። መጀመሪያ ሞዴል ኢንትሮዳክሽን 1962 ላይ ነው። ከዛ የርድ ቢልድ 1971 አንድ ክሩና ኦልሞስት 5 ሰው ይጭናል ማለት ነው። ከዛ ሜን ሮተር ዲተርማይን፣ ከዛ ዊንግስ 8 ምናምን አሉ። ፐርፎርማንስ ማክሲመም ስፒድ 240 ኪሎ ሜትር ፐር አወር፣ ክሩዝ ስፒድ
226 ሞዴሉ ደግሞ ተሻሽሎ የቀረበው ነው። ይሄ ደግሞ 4 ሰዓት ነው የሚቆየው። ስፖክ ያለው ትላለህ። ይሄ ደግሞ ላይክ ኢዝ ቢግ ነው። ኢቨን ጋኖች አሉት። ጋትሊንግ ጋን የሚባለው አዱ ነው አለው። ፊት ለፊት አለው፣ እንደ ፍሮንት፣ እንደ ሳይድ። በዚህ ጋር አንተ በዚህ ጋር አለ። ይሄ አይ ቲንክ ከአብራሪው ውጭ ጋትሊንግ ጋኑን ኦፕሬት የሚያደርገው እና ቦምበሩን ኦፕሬት የሚያደርገው የተለያየ ሰው ነው መሰለኝ። እስቲ ቼክ እናድርግ። ከ4 እስከ 5 ሰው ነው ይሄ ነገር የሚጭነው። ባይዘ ከ4 እስከ 5 ይጭናል። መኪናው የሚነሳው በማኒቤላ ነው። ማኒቤላ ታውቃላችሁ? እንዲህ እየተሽከረከረ የሚነሳ አያችኋት? ይሄ ደግሞ ቤዙ ነው። ይሄ ደግሞ ሌላኛው አውሮፕላን ነው የምላችሁ። እንዳለ ሁለተኛ ወርልድ ዋር ቱ ላይ የነበሩት የሁለተኛው ዓለም ጦርነት ላይ የነበሩ አውሮፕላኖች ናቸው በብዛት ያሉት። እዚህ ጋር ደግሞ ስንመጣ አይታችሁ ከሆነ ሁለተኛው ዓለም ጦርነት ላይ አይታችሁ አልነበርንም፣ ግን ተርባይን ካላቸው ሞተሮች ደግሞ ሌላ ኢንጂን ያላቸው ሞተሮች መጥተው ነበረ። ያችሁት ይሄ ደግሞ ላይክ እዚህ ጋር ውስጥ ምንድን ነው ያለው? ይሄ ኢንጂኑ ነው። ኢዝ ሂውጅ እኮ በጣም ፈርስት ፍላይት ያደረገው 1949 ፈርስት ኢንትሮዳክሽኑ ፍላይቱ ሲሆን ይሄ ደግሞ ኢንትሮዳክሽኑ ያስተዋወቁት በ1949 ነው። በ1952 ይሄ ደግሞ 2 ክሩ ነው ያለው ይመስላል እንደ እንትኑ ከሆነ። እዚህ ጋር ደግሞ ምንድን ነው ያለው? ሙሉ ሁለተኛው ዓለም ጦርነት ላይ የነበረው አይነት አውሮፕላኖች ናቸው መሰለኝ። look at the British Bullet Night Fighters DH-90 Mosquito that appears to be coming up through the Neckline. You will be noticed light flash from several stops around the Moscow. Observe it from above the clouds. ይህ ሁሉ አውሮፕላን የተሳተፈው ከትላልቆቹ ቦምበሮች ጀምሮ ከትላልቅ ካሉ እስከታች ካሉ ጀምሮ እዚህ ወደ ላይ እንዳሉት ወደ ውጭ እንውጣና ውጭ ያለውን እናያለን። አውትዶር ላይ ምን አይነት ነገሮች እንዳሉት እናያለን። እና ጀት አለ እዚህ ጋር ላይ እንደ ፐርሰናል ጀት የሚጠቀሙት አለ። በክሬስ አያችሁት? የኛ ሀገር ሚጋ እንዴ ወገን፣ እዛ ጋ ያለው የኛ ሀገር ሚጋ አዎ በሉኝ። ሚግ መሳይ አውሮፕላን ኢዝ ናት ሚግ፣ ቲበርድ ነው የሚባለው ዩኒክ ኔሙ። 2 ሰው ነው ኦፕሬት የሚያደርገው። አይ ቲንክ አንደኛው ጋነሩ ሲሆን አንደኛው ደግሞ ፍላይት የሚያደርገው ሰው ነው። ቲበርድ ነው የምትባለው። ይሄኛውን ደግሞ የባት ምልክት አድርገውበታል። አይ ቲንክ ይሄኛውም 2 ሰው ነው የሚይዘው። ይሄ ደግሞ ላይክ እንደ ቦምበር ነው መሰለኝ የሚጠቀሙበት። 476 ጤቁን ቁጥሩ እና እንደምታዩት እዚህ ጋር በበረዶ ዘመን እንደዚህ ነበረ
እሺ ይሄ ደግሞ ኮልድ ዋር ላይ ነው የተሳተፈው፣ በቀዝቃዛው ጦርነት ላይ ካናዳ እና አሜሪካ። ማንበብ ሊጠፋብኝ ነው። እሺ ወደ ውስጥ እንግባና ቭሎጋችንን ጨርስ። እንግዲህ ቤተሰብ የዛሬው ቪዲዮ ይሄን ይመስላል። አያችሁታል። ታሪክ እንደዚህ ተሰንዶ ሲቀመጥ ለትውልዱ ጥሩ ነው ብለን እናስባለን። ይሄ ደግሞ ላይክ አይታችሁ ከሆነ ፊልም ላይ ቦምበር ኤም የሚያደርጉት ሰዎች የሚቀመጡበት ፓርት ነው። ኦክሲጅን ብዛቱ ከስር ይቀመጡና ይሄ ቦምበር ነው። ቅድም በዛ በኩል ላይ ነው ትላልቅ ቦምብ ያሉት አውሮፕላን። ከስር ደግሞ ትንሿ አለች እቺ ፋይተሯ ጋትሊን ጋን ያላት። ከተሳሳትኩ እሱን ነገር እንደሚባል ጋትሊን ጋን ነው ኦር ምን ኮሜንት ላይ ጻፉት። ቤተሰብ የዛሬው ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስክንገናኝ ላይክ፣ ሰብስክራይብ አድርጎ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ምን ይጨመር ምን ይቀነስ ኤቭሪቲንግ እንቀበላለን። ቤተሰባችን ሁኑ። ይመቻችሁ።